ሰላም ውድ የትግስት ያለችቻችሁ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ከአዲስ አበባ ተነስቼ ከ410 ኪሎ ሜትር በላይ አቋርጬ ለገጣፉ፣ ሰንዳፋ፣ አለልቶ፣ አሙስ ገበያ፣ ሸኖ፣ ጫጫ፣ ደብረ ብርሃንን፣ ጉዳ በረትን፣ ደብረ ሲናን አልፌ በሚገርም የፀሐይ ብርሃን እየተማረኩ ተፈጥሮን እያደነኩኝ በደብረ ሲና ውብ ዋሻዎች አልፌ አርማንያ፣ ሸዋሮቢትን፣ ሰንባቴን፣ አጣዬን፣ ካራቆሬን፣ ከሚሴን፣ ኮምቦልቻን፣ ሀርቡን አልፌ ውቢቷና በጣም የምታምረው እጅግ ወዳም ታስገርሟ ደሴ ከተማ ገብቻለሁ። በደሴ ከተማ የሚኖረኝን ቆይታ እንዲሁም ደግሞ መንገዴ ላይ ያያቸውን ውብ ቦታዎች ለእናንተ አሳያችኋለሁ ማለት ነው። እናንተም ደግሞ ይሄንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። ከዚህ በኋላ ያለውን ቪዲዮ ኢንጆይ አድርጉበት። እወዳችኋለሁ። አንዳንድ ቦታዎችን ሐሳቤን ጥይተኝቼ ለመቅረጽ አልቻልኩም ነበር። ነገር ግን ከሰዓታት መንገድ በኋላ እቺ የምታምር ከተማ ላይ ደርሰናል። ደብረ ሲና ከተማንሽ በጣም ነው የምታምረው። በጣም ቁርስ ለመብላት ነበር የወረድነው። እኔ ግን ቁርስ አልበላውም። እዚህ ጋር አንድ ወዳጅና አድናቂ መቶችን የመሰች ብርቱካን ሰጥቶኝ ነበር። ከዛን ወደ ባስ ተመልሰን መንገዳችንን ጀመርን ማለት ነው። እንዴት እንደሚያምር መንገዱ። እዚህ ጋር ደግሞ የአብዱኪያር ዘፈን ባስ ውስጥ ተከፍቶልን እየቀወጥ ነው። ይሄንን ውበት ደግሞ በጎን በኩል እያደነቅን ነበር ስንሄድ የነበረው። እጅግ በጣም የሚያምር ተፈጥሮ ነው። ይሄ የምታዩት ባስ ደግሞ ፈለገጊዮን ባስ ነው። በቃ ከፕሌን ውጪ ሌላ የትራንስፖርት አማራጭ ከፈለጋችሁ በፈለገጊዮን ሂዱ ነው የምላችሁ። እዩት ይሄንን አስገራሚ ቦታ ሀርቡ ይባላል። እጅግ በጣም በሚያማምሩ ተራሮች የተከበበ ቦታ ነው። እኔ በዋነኝነት በባስ መሄድ የፈለኩበት ቦታ ይሄንን መንገድ ለማየት ነው። ጥልፍልፉን መንገድና ሁሌ የወሎ መንገድ ሲታሰብ ይሄንን ነበር የማስበውና በጣም ነው የሚያምረው። ይሄንን ቦታ ኮምቦልቻን አልፋችሁ ወደ ደሴ ስትመጡ ነው የምታገኙት። ያው ኮምቦልቻን ደግሞ በባለፈው ቪዲዮ አሳይቻችኋለሁ። ያላያችሁ ሰዎች እየገባችሁ እዩ ትላለሁ። መንገዱን ከመኪና ውስጥ ናችሁ ስታዩት በቃ በጣም የሚያስገርማል፣ በጣም የሚያስፈራል። ደግሞ በአፈጣጠሩ ምናምን በቃ በጣም ነው የምትደነቁት። እኔ ራሱ እዚህ ጋር ተገርሜ እያየው ነበር። በእግዚአብሔር ስሙ ምናምን እያልኩ ነበርና በቃ በጣም የሚያምር ጊዜ ነው ያሳለፍኩት። የማይደረስ የለ ደሴ ከተማ ውስጥ ደረስኩኝ። ዋው ደሴ በጣም ነው የምታምረው። ግንባታ ላይ ምናምን ነበረች። ከዚህ በኋላ ያለውን እኔም ደግሞ መቅረጽ አልቻልኩም ነበረ። ከመሸ በኋላ ነው መቅረጽ የቻልኩትና ከዛ በኋላ ደግሞ የሚገርም ጊዜ ላይ ነበር የደረስኩት። የግንቦት ልደታ 3ኛ ቀን ነበረ። እዛ በቃ ከሀገሬው ሰው ጋር አክብር ያለው በጣም ነው የሚያምሩት። ይሄ ሰፈር በደሴ ከተማ ውስጥ አረብ ገንዳ የሚባል ሰፈር ነው። እጅግ በጣም የሚገርም ማህበራዊ ኑሮ ያለበት ሰፈር ነው። ሙስሊም ክርስቲያኑ በፍቅር የሚኖርበት ሰፈር ነውና በጣም ነው ደስ የሚሉት። እዚህ ጋር ደግሞ ስጋ ለመጥበስ እንጨት እየፈለጡ ብረት ምጣዳቸውን እያጋሉ ነበር። ይሁት በእናታችሁ ስስት የሌለበት አጠባበስ ነው ምላችሁ። በቃ እኔ ምግብ በየቦታው ነው የሚጠራኝ፣ በየቦታው ነው ምላችሁ። በቃ በጣም ደስ ይላሉ። በጣም ነው የሚያምሩት፣ በጣም ነው የሚያስደንቁት። እና በቃ እግዚአብሔር ያክብርልኝ ማርያምን። በጣም ነው ያስደስታችሁኝ። እዚህ ጋር ደግሞ ያቸው ወጣቶቹን በቃ ስቀርጻቸው ምንም የደበራቸው ነገር የለም። ይመችሽ ምናምን ነበር ሲሉኝ የነበረውና በጣም ነው የማመሰግናችሁ። ባላችሁበት ክበሩልኝ እላለሁ። ያው እንግዲህ ምግብ ካለን ያልቀርም። እዚህ ጋር ደግሞ የተሰጠኝ ጥፍንግ አድርጌ በላው። ከበላን ከጠጣን በኋላ አባታችን መረቁን ስማቸው የሚሉት ውይ ደስ ሲል መስፋት አለበት። በየመንገዱ በየተራራው በየከተማው የእመቤታችን የእናታችን የቅድስት ድንግል ስም መዘመር አለበት። የጌታችን ኢየሱስ ክርስቶስም የእሷ የልጇም ስም አብሮ መዘመር አለበት። ወስብሐት ለእግዚአብሔር። አባታችን ከመረቁም በኋላ እርስ በርስ ተመራርቀን ስለታችንን ተስለን ወደ ቤት ገባ። እግዚአብሔር ይመስገን የማይነገ የለ። ይሄ 2ኛ ቀኔ ነው። ከዚህ በኋላ ያለውን ቪዲዮ ተዝናኑበት። ሰብስክራይብ ማድረግ እንዳይረሳ። ወዳችኋል። ደሴ ከመጣው 2ኛ ቀኔ። ከዚህ ግቢ ወጥቼ ነው ደሴን ማሳያችሁ። የኔናት ዳህ ብሎግ እኔ አልወጣኝ ነው። ኢትስ ኦኬ። ሁሉም ሰው እኮ ያለፈበት ነገር ነው። ኦኬ አቃለሁ። ድህነትን የመሰለ አስከፊ በሽታ የለም። እውነት ነው። ማርያም ልንታገለው ይገባል። ልንታገለው ይሄ ሰፈር ምን እንደሚባል ነው ያውቃል? እሺ ምን ይባላል? አረብ ገንዳ የአረቦች መንደር ማለት ነው። እስቲ አረቦችን እንያዝ። የለም አረብ የለም። ለምን? እና ለምን አረብ ገንዳ ተባለ?
እሱን በኋላ በቀጣዩ ቪዲዮ ያሳያችኋል። ኦኬ ምን እያደረግን ነው? ኮምናሲያ እስክትሞቅ መኪናዋ እየሞቀች እንዴት ደስ እንደምትል እንሰቷ ምናምን እንሰቷ ማለት የመኪናዋ እንሰት ትንሽዬ ነች፣ ግን በቃ እንዴት እንደምታሽከረክረ መኪና የሌለው ሰው ብዙ ያወራል። በዚህ አጋጣሚ ልንገርሽ እኔ ምንም አላልኩትም። እግዚአብሔርን ያለው ሰው ግን ዝም ነው የሚለው። ስለዚህ አዲስ አበባ ያለን አሳየንና መኪና ነች ወይስ ባጃጅ ምናምን አልኩት። ከዛን አይው ልንገራችሁ እዚህ ጋር ማለት ፋን አለ። አሁን እሷ አይሰራም ፋን ላቀዘቅዛት ይችላል። እሱ ፋን አለ ላቀዘቅዝሽ ኤሲው እንዴት ነው ረብሹሻል? ይቀነስ ኤሲው ረብሿታል። አይው አልሞቃለች። ታዲያ ይሄን ሁሉ ሰዓት አይባልም የሆኑ ደቂቃዎች ስለመኪናው ብቻ የደሴን ብሎግ እንቦልጋለን በተቻለን አቅም ካረሳውት ሲሆን ፐርፐዙ ምን ሆነና ዋናው ለመጎብኘት እስከመቀበስ ጦሳ ተራራ አለ በሉ ደስ የሚለው ፎቅ አለ፣ ሰፈሮች አሉ፣ ትምህርት ቤቶች አሉ፣ ወንዝ እንሄዳለና አሁን እዛ አሳያችሁ እዛ ጫፍ ድረስ ነው ወንዝ አለ፣ ወንዝ እንሄዳለን። ሲማረኝ እዛ መንቦራጨቅ ያለ ስልሃው ያልከኝ ምንድነው ታዲያ? አለ ግን ወንዝ ሳይሆን መዋኛ ምናምን ቦታ አለ። ገጠር መስሎኝ መዋኛ ገንዳ አይደለም ፈልገው ነው የሚወርድ ወራጅ ወንዝ ቦርከና እንሄዳለን፣ ጦሳ እንሄዳለን። ባይዘው ወጣቶብኛል። ረጅም አመት ቆይቼ ነው የመጣሁት ወደ ክፍለ ሀገርና በዛ ብቻ ወዶቼ እንቦልግላችኋለን። ምን ያክል ነው የምትወዳቸው ቤተሰቦች? ያውቃሉ። ምን ቀርማ ተነሳሽ ባጃጇ ሌላ ባጃጅ ነው የኔ መኪና ነው ባጃጅ ነው። አሁን ምን ያክል እንደምትወዳቸው ተጠይቀሻል? ማለት እወዳችኋለሁ፣ በጣም ነው የምወዳችሁ። ስንት ሰብስክራይብ አለሽ? 6000 ብቻ። እሱ በጣም መድኃኒዓለም አባቴ የኔን ግማሹን ስጧት፣ ውሰዱ። የኔ ፋሚሊዎች ወደ እሷ ቤት ሂዱ። ፋይናሊ መኪናዋ ሞቀችኛ። እኔ እኮ በጣም ተስማምቶኛል። እንዴ ባይስማማሽ ምን አማራጭ አለሽ? ይሁት በማረም ወይ ጦሳ ተራራ በእንትን ነው መቅረጽ ያለብኝ። ጦሳ ተራራ መንገድማ ይቀፋቸዋል። በስማም ኮብልስቶን ነው ውስጡን። በዛሬ ማነው ሹፌሩ ነው አሁን ጥያቄ። ስማ ወይኔ ወዝብዙ ጣለ። ኪዳነ ምህረትን አስገቢላችሁ በእናትህ ማዚ እንትኑ ላይ ወይኔ ይሁት በማርያም እንዴት እንደሚያምር እኔ በህይወት ዘመንሽ አይተሽ አታውቂም። በዚህ ከተራራ ስር ያለ ቤተክርስቲያን አይቻልም። አይደለም ነው ቤተክርስቲያን አለ። ተራራ ጦሳ ተራራማ አይቻልም። ይሄ ብቸኛ ጦሳ ተራራ እንዴት ደግሞ እንደምቀርጸው እሺ፣ ከመኪናው ስወርድ አስብ። ደሴ ላይ ብቻ ነው የሚገኘው ተራራ። እኛ ግን አሁን ወደዚህ የመጣንበት ምክንያት በዋነኝነት ኪዳነ ምህረት ቤተክርስቲያንን ለመሳለም ነው። እናቴ ተሳለሚ ብላኝ ሉክ እቺ የምትመለከቷት ቤተክርስቲያን ደሴ ኪዳነ ምህረት ደብረ ምሕረት ቅድስት ድንግል ማርያም ቤተክርስቲያን ትሰኛለች። የተመሰረተችው በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ባለው ጊዜ ውስጥ ነው። በአካባቢው በሚገኙ መረጃዎች መሰረት ቤተክርስቲያኒቷ ለከተማው እድገት ከፍተኛ የሆነ አስተዋጽኦ አበርክታለች። ይሄ ብቻ አይደለም። የደሴ ኪዳነ ምህረት ቤተክርስቲያን በደሴ ከተማ ውስጥ ካሉ ጥንታዊና ታላላቅ አድባራት አንዷ ስትሆን የምዕመናኑን መንፈሳዊ ሕይወት ከመብራት ባለፈ የከተማዋን ሰላም፣ መቻቻል እና የአብሮነት እሴቶች በማስተሳሰር ረገድ ከፍተኛ የሆነ ታሪካዊ ቦታ አላት። እኔም ደግሞ እግዚአብሔር ፈቅዶልኝ ኪዳነ ምህረት ረድታኝ ይህንን የመሰለ ውብ ቤተክርስቲያን የመሳለም ዕድል አግኝቻለሁ ማለት ነው። ኪዳነ ምህረትን ተሳልመን ወጣን። ሲያምር ቤተክርስቲያኑ ገብርኤልን
እቴቴ እንዳለችው ነው። እናቴ እዚህ ደሴ ስትመጣው ለደሴ ኪዳነ ምሕረት ትመጣለች እዚህና እዛ ኬርሽ ሳታዩ እንዳትመጪ ምናምን ብላኝ አየሁት። በጣም ነው የሚያምረው በጣም። እናንተ ደሴ ስትመጡ ኪዳነ ምሕረትን ይዋት እሺ። ማንም ሰው እንዳይቀር ወደ ኪዳነ ምሕረት እየመጣችሁ ተሳለው። አሁን ማሚ ጋር ልንሄድ ነው። ማሚ የዴቭ እናት ናቸው። እናቴ የኔ እናት እና እዛ ልንሄድ ነው ዘመድ ጥየቃ ማለት ነው። ትናንትና ገና እንደገባኝ የግንቦት ልደታ 3ኛ ቀን ነበር የሚከበረው። ስበላ ስጠጣ ስጫወት ነበር። ዘመድ አገኘው እዛ። አሁንም ደግሞ የዴቭን እናት ለማግኘት ሄድን ነው። እዚህ ጋር ደግሞ ዘመድ ጥየቃ ስኬድ ባዶ እጄ ኬድም ብዬ ሙዜን እየገዛዛው ነው። አሁን ወደ ወንድሜ ውድዬ እነሱ ቤት ልሄድ ነው። እናቱ ቤት እነሱ ቤት ሳይሆን እናቱ ቤት ልሄድ ነው። ይሄድን ነው። ከፊቴ ጦሳን ነው የማየው። ከዛን የደሴ ሲቲ አድሚኒስትሬሽን አለ ማማሩ። ከጦሳ ስር መሆኑ ደግሞ ሌላ ሌቭል ነው። እግዚአብሔር ምስክሬ አንተን ነው ማውራ። ለቤተሰቦቼ የምናገረው ግን አንተን ነው ማውራ እዚህ ጋር። ኦኬ ከጦሳ ስር መሆኑ አስተዳደሩ በጣም የሚገርም ነው። እና ላሳያችሁ ቆይ እዩ። ጦሳን ከስሩ የደሴ ከተማ መስተዳደር ይላል። አያምርም? እንዳሳያችሁ ነው። ደረስን። የማይደረስ የለ። ቤቱ ሰውን ጸባዩ ተቀያየረ እንጂ ከነማሚ ጋር በልተን ጠጥተን ወጣን። እዩዋት ደሴ በማታ አታምርም? እንዴት እንደምታምር። እዚህ በኋላ ያለው ቪዲዮ ከነጋ በኋላ ጠዋት የቀረስኩት ቪዲዮ ነውና በድጋሚ ደግሞ ጠዋት ተነስቼ ወደ ቤተክርስቲያን እየሄድኩ ነው። አሁን ደግሞ ወደ አባታችን ወደ መድኃኔዓለም ቤተክርስቲያን ነው የሚሄደው። በመንገዴ ላይ ደግሞ በደሴ ከተማ የሚገኘው ከቀደምትና ታሪካዊ የኢትዮጵያ ትምህርት ተቋማት መካከል አንዱ የሆነውን የወይዘሮ ስህን ትምህርት ቤት አሳያቸዋለሁ ማለት ነው። በቀድሞ አጠራሩ የወይዘሮ ስህን ትምህርት ቤት ይባል ነበረ። በየጊዜያቱ የስም ለውጥ ቢያደርግም በአሁን ጊዜ ግን የወይዘሮ ስህን ፖሊቴክኒክ ኮሌጅ በመባል ይጠራል። የተመሰረተው በ1922 ሲሆን ትምህርት ቤቱ ስራውን ከጀመረ በኋላ እጅግ ትልልቅ የሀገር ባለውለቶችን ያወጣ ድንቅ የሆነ ትምህርት ቤት ነው። በደሴ ታሪክ ደግሞ ወይዘሮ ስህን መማር ማለት ለየት ያለ ስሜት አለውና ውስጥ ገብቼ መጎብኘት አልቻልኩም። እንዲሁ ግን በመንገዴ ላይ ስላሳየሁት ላስጎብኛችሁ ብዬ ነው። እኔ ከመኪና ወርጄ ወደዚህ ወደ መድኃኔዓለም ቤተክርስቲያን ስገባ የተሰማኝን ስሜት እንደዚህ በቃል የምገልጽላችሁ አይደለም። ይህ የምትመለከቱት ቤተክርስቲያን የደሴ ደብረ መድኃኔዓለም ቤተክርስቲያን ይሰኛል። የተመሰረተው በ19ኛው ክፍለ ዘመን መገባደጃ በወሎ ገዢ በነበሩት በንጉስ ሚካኤል ወይም ደግሞ በፊት አውራሪ መሐመድ አሊ አማካኝነት ሲሆን የኪነ ህንጻው ጥበብ በቤተክርስቲያን ውስጥ የያዘው ጥንታዊ ስሎችና ቅርሶች፣ የወሎ የስነ ህንጻ የቀለም ጥበባት እጅግ በጣም የሚያስገርም ነው። ቤተክርስቲያን ውስጥ ያሉት ዛፎች ረጃጅም እርሜ ያስቆጠሩ ናቸው። በቃ ቤተክርስቲያን ውስጥ ያለው መንፈስ በጣም ደስ የሚል ነውና ሁላችሁም ደሴ ሜዳ አጋጣሚ ካላችሁ ይሄንን ድንቅ ቤተክርስቲያን እንድትሳለሙት እነግራችኋለሁና ጸሎታችሁ እንዲሰማም ደግሞ ከወዲሁ በእኝላችኋለሁ። በጣም ነው የሚያምረው። ቤተክርስቲያናችንን ተሳልመን ፊት ለፊታችንን የጦሳን ተራራ እያየን መንገዳችንን ቀጠልን። በመንገዳችን ላይ ደግሞ የደሴ ርዕሰ አድባራት ደብረ መድኃኔዓለም አጠቃላይ አንደኛና መካከለኛ ደረጃ ትምህርት ቤትን አይተን አለፍን ማለት ነው። ከዛን ፒያሳ ደረስን። ፒያሳን አቋርጠን መንገዳችንን ቀጠልን ማለት ነው። በመንገዳችን ላይም ፕሪም አገኘንና አውራዶሮ ወርዶ እየመረጠ ፕሪም እየገዛልን ነበር። በጣም አስቂ ሰው ነው በነገራችን ላይ። እዚህ ጋር ደግሞ ሴትዮዋ ምን ብሎ እንደሚያስደነግጣት ስቡት ብቻ። ለዶሮ አይሆንም ለዶሮ የሚሆን አሪፍ ሂዳ ሚዛኑኒ ዶሮ ሚዛኑኒ። እኔም ደግሞ ከመግዛታችን በፊት ለቅምሻ ተብሎ የተሰጠኝ ፕሪም ነበረ። እሱን እንግዲህ ገመጥ እያረኩ እያጣጣምኩ ነው ማለት ነው። እዚህ ጋር አውራ ዶሮ ገዝቶ አስመዝኖ መጣ። ከዛን መንገዳችንን እየቀጠልን ነው። ይሁት አበላሉ የጠላት ገንዘብ ነው የሚመስለው መቼም። ተራሱ እንደዚህ ማቤቴ ነው ማለት ልንገራችሁ። ይሄ ቦታ ምን ነበር ያልከኝ? ሸልፍ ተራ ነው። ሳጥን ተራ፣ ጫው ተራ ይባላል። ጫው ተራ ምናምና
እግዚአብሔርን መርካቶ ነው የሚመስለው። በቃ መርካቶ ሪል መርካቶ ሸርፍ ተራ ማለት ነው። እዚህ ጋር ነው ሁሉም ነገር የሚጫነው። ይሄ ብቻ አይደለም። አሁን የገባንበት ምናምን መርካቶ ቁጥርነት መርካቶ አልፈነዋል። መርካቶ ሸልፍ ተራ ነው ዙቤዳ ላይ ማለት በአይሱዚ ነው የማውቀው። አይሱዚዎች አሉ እና እግዚአብሔርን አይሱዚ አለ። የአይሱዚ ፓርቲዎቹ ሄደው ነው እንደውም የለም አሁን ናታስ አንድ ዘበና ሳይሽ አያችሁት? ሸልፍ ተራ የደሴ ትልቁ ገበያ ደሴ ላይ አለ የሚባለው የገበያ ንግድ የሚለዋወጥበት ትንሹ መርካቶ ማለት ደሴ ላይ ደግሞ ዶላር ምናምን ያለለ ነገር የለም። ይኸው በዚህ ግራና ቀኙን አላየሽውም ገና አንተ ያሳያት ወደ ቡና ተራ የሚሄደውን ነው። መታጠፊያውን አሳይት። በዚህ በግራና በቀኝ ያለውን መታየሽው አስጎብኛችን ያው መታያችሁትና አረምን አይሱዚዎቹ እንዳሉ ናቸው። ቡና ተራ ደርሰናል። ቆይ እዚህ ጋር ያዝላል። ቡና ተራን ተያዘው። ቡና ተራ ኧረ ቡና እንደዚህ እርካሽ ነው። ቡና እዚህ ቀንሷል። እርካሽ ነው ቀንሷል። ስንት ነው? ጅማ በይው በቃ ቀንሷል። አሁን እነዚህ ቡና እየለቀሙ ነው ምናምን እያየሻቸው ግራና ቀኝ ቡና ተራ ይባላል። ቡና ተራ ይሄ ነው። ይኸው በዚህ ነው። ይኸው ዘይት ተራ እንዳለ በቃ ሸርፍ ተራ መርካቶ ነው ይሄ ጠቅላላ። ዘይት ተራ እዚህ ቀለም ተራ እዚህ ነው። እዚህ ጋር ደግሞ እንዴ በተራ አለቀ እኮ አባችሁ ነው እንዴ? ተይው ደብተራም አለ እኮ ያሳይሻለሁ። እዚህ ቪዲዮ ቤት ምናምን ሰባተኛ ትባል ቪዲዮ ቤት አለ። ሰባተኛ ፊልም የምናየው የህንድ ፊልሞች እዚህ እየዘጋን ምናምን እዚህ ጋር ነበር። ምን ነው አንቺ ፎርፈሻላ እና እንግባ እንዴ ነው አያስገባህም፣ ግን መኪና አያስገባህም። አሱጂውን አሳልፈው ዙቤዳ ላይ ሸልፍ ተራ አይሆነ ሲጠቅሰው እንትን ምናምን መከፋፈያ ነው ጠቅላላ። እዚህ ያለ ጠቅላላ መከፋፈያ ነው። ይሄም አሁን ቆይ ትራንስፖርት ላይ ስላይን በእግር ብንሆን አንጨርሰውም መንገድ ረጅም በዚህ ብረታ በቃ እያንዳንዷን የንግድ ማዕከል እዚህ ነው። አሁን ናፍታ ስለሌለ መኪኖቹ የሉም። አሁን ነጋዴዎች አሁን እንዳለ ይሄ ህንጻ የምታየው አሁን አለፍናቸው። ወደ ጅብር ፍራሽ ተራማ ገና ነው። እዛ ይሄ ዝም ብሎ ህገወጥ ተራ ነው። አሁን ወደ ምንጣፍ ተራ ገባን። እዛው መርካቶ ሳንወጣ ነው። ይሄ ነው ካፌው። ዙቤዳ ካፌ የበፊቱ ነው። አሁን እኮ አኒስ ካፌ ነው። የበፊቱ ዙቤዳ ካፌ ነው። ይሄ እንትን ነው ያላንዱ አባዱን አያችሁት? ፌመሱን ቲክቶከር የደሴ ፌመስ መታችሁ አግኝተናታል። እሱ ነው ሀገሩን የሚያስጎበኘኝ እንዳለ ገና መታየሹ ገና አንተ ደሴ ምንድን ነች? አሁን ተናገር። ደሴ ምንድን ነች? ደሴ ማለት የሚገርምሽ ትንሿ ኢትዮጵያን የምታገኘው ደሴ ላይ ነው። ፍቅር የምታገኘው ደሴ ላይ ነው። ኢትዮጵያነትን ያለችው ደሴ። ሁሉም በእምነት በተለያዩ ነገሮች ማህበረሰቡ ግብረ ገብነት የሚያውቅ ጨዋ ማህበረሰብ ነው። እንግዳ ተቀባይ ነው። ሙስሊም ክርስቲያኑ ተከባብሮ የሚኖርባት የአንድነት ምድር ወሎ ናት። ዓለም ሲሰለጥን ማንን ይመስላል? ዓለም ሲሰለጥን ወሎን ይመስላል። ዓለም ሲሰለጥን ይመስላል ወሎዬ። በቃ ይሄ ነው። ለመሰለች እውነተኛ ታሪክ ነው። ለመሰለች የስልጣኔ ምንጭ ናት ወሎ። ከበደ አበጋዝ እዛ ላይ ትልቅ ፕሮሞሽን የሰራንበት ከበደ አበጋዝ ሆቴል ይሄ ነው። ከበደ አበጋዝ ሆቴል በ1960 ሮጠ መድኃኒዓለም ወይኔ አውራ ዶሮ ቆይ 1960 እያለ ነው። እሺ ቆይ ወይኔ ማይኩን በሰጠውስ ኖሮ ቤቤ በስማ መጣ። ናይስ። ምንድነው ከከበደ አበጋዝ ጋር አንተ? ከበደ አበጋዝ ያው ምን ያ ሰፈሬ ስለሆነ ነው። ኦኬ ሰፈሬ ነው እና በጣም የምወደው ሆቴል ነው። ብዙ ነገር ያሳወቀኝ ሆቴል ነው። ዘፋኝ ሲቀር ምናምን ወፋን ቦታችን ነው በነገራችን ላይ
ታምኪን እዚህ ጋር ደግሞ ልብሴን ቀይሬ ወጥቼ ነው ቤት ልብስ ቀይር እንዳልቀርጽላችሁ አንገብግቦ ነበር ያስወጡኝ ፀሐይዋ እንዳትሄድ ብለውኝ ቪዲዮ ለመቅረጽ አሁን ደግሞ ልብስ ወደምንከራይበት ቦታ እየሄድን እንገኛለን እናንተ ደግሞ እስከዛ ይሄንን ዩቲዩብ ቻናል ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑን ይመቻችሁ ወዳችኋለሁ ሴዳሲንን አካባቢ ነን ያለነው የት ነህ ይሄ ሴዳሲን የገበያ ማዕከል ልንገራችሁኛ ቪዲዮ ልንሰራ ነው አውራ ዶሮ ጋና ደሴ ተገናኝተን ነው አዎ ደሴ ተገናኝተን ነው እና ልብስ ልንወስድ ነው ልብስ አዲስ አበባ ስመጣ አንቺ ትቀበይ አንተ ደውል ችግር የለውም ልብስ የምንከራይበት ቤት ደረስን ገባን አሁን ኬት ነው የመጣ ነው ያው አሁን ልብስ ቤቱን ልብስ ልንከራይ ገብተን ነበረ ከዛም በኋላ ማብራት ጠፋ መጣሳን እኔ ማለት ልብስ ተከራይተን ወጣን ጸዴ ወሎ ልብስ በኋላ እናሳያቸዋለን ማብራት ጠፍቶ ነው ያልቀረጽኩት ውስጥ እና እንወዳቸዋለን ወይኔ ታምኪን አበደ ታምኪን መኪና ሹፌሩን ብታይ ሊር ነበር ወላሂ ያለ እግዚአብሔር ማርያምን ስንት ሰዓት እንዳስጠበቅ ነው ማርያምን አይዞ ታስቆመ ነው ምን አጋጥሞ ነው ድሮ አብረን የተማርነው ልጅ ስናወራ እና ታዲያ ታሪክን ጨርሰህ ነገርከው ቴንክ ዩ መጣን ተከራይተን አውራ ዶሮና እኔ ልብስ ተከራይተን መጣን ይኸውላችሁ ይሄን ቪዲዮ ለመስራት ውስጥ ያልቀረጽንላችሁ ምን ሆናችሁ ነው እያሰፈረን ለማብራት ጠፍቶ እየመረጥን ነበር እና አይ ጌጡ ምናምን አሪፍ ነው ተመችቶኛል በነገራችሁ ላይ ፏል እንነው ቪዲዮ ልንሰራ ወደ አራዳ እየሄድን ነው ታምኪንን ይቅርታ በጣም ብዙ አስቆየ ነው ኧረ ተይው የኔ ተቀባይ እሱ ነው የተቀበለኝ ይረኛል አረ የኛ መቆየት ተጠቀመው የጠፋውን ጓደኛውን አገኘው አሁን እየሄድን ነው በነገራችሁ ላይ ቪዲዮ ልንቀርጽ ነው በቃ ወስነናል እንወዳችኋለን እናሳያችኋለን ያለውን ነገር አንደኛ ነው ያው አምሮብሻል ቴንክ ዩ በእውነት ከዚህ በላይ አበቃካ አምሮብኛል እንዴ ተቀልቀልሽ እንዴ ከዚህ በላይ ያ ተቀቀና እንዴ ነው አላልከኝም እንዴ ተራራው ታምኪ ምንድነው የምትለኝ ሸዋበር መስጊድን ቀርጪ ይባላል ይሄው ምንድን ቆይ ሸዋበር መስጊድ ይባላል ሸዋበር መስጊድ ይሄ ነው ድሮ አዲስ አበባ ከአዲስ አበባ መግቢያ በዚህ ነበር ኦኬ በዚህ ሸዋበር ይተባል ይሄ ሸዋበር ተባለ ያው ግን ግን ይሄ የአዲስ አበባ መግቢያ ነው የአዲስ አበባ መግቢያ ነው የአዲስ አበባ መግቢያ ማን ያደረገው የአዲስ አበባ መግቢያ ሸዋበር ይተባል ታዲያ እኮ አሁን የአዲስ አበባ መግቢያ አይደለም አዲስ ተቀይሯል በዛ እኮ አይደለም ታሪኩን እኮ እየነገርኩህ ነው ታሪኩን ነው እንዴ ታሪኩን እኮ ዶላ ይመልሰን አዲስ መንገድ ተሰጣው የአዲስ አበባ መግቢያ ወይኔ አረ ማርያምን ያስባታለና አንተ ስማ ወላሂ ነው ሰዱሮ ማኑ እያለ ነው ይሄን ሰርተን ቀጥታ ወደዛ ነው የሚሄደው ወዴት ቶሎ ሳበተን እንመጣለን ቅሬት እያደረገ ነው ከኔ ጋር የሚሰራው እሺ የመጀመሪያው ቦዲጋርድ ነኝ ሽጉጥ ዛሬ ብለክ ማለት ነው የምጀምረው ዛሬ በእንቁላል ነው ግን ረካሽ እያለ ነው ተወደደ ተሰራ ማቻ አይጠየም እንሄዳለን በኋላ በነገራችሁ ላይ እዩት አሁን ግን ቪዲዮ ልቀርጽ ሌላ ቦታ ይዞ ይመጣል በጣም የሚያምር ግሪን ቦታ እና ማለት እግዚአብሔርን ላይፌን እያቀለሉት ነው አውራ ዶሮ ይባላል ያኛው ደግሞ ታምኪን ዴቭ ደግሞ ቤቤ ይባላል በቃ መቤቴ ምን ልበላችሁ ፍቅር ናቸው በቃ ምን እምላችሁ ነገር ሳይል ፍቅር ናቸው ይህ የምትመለከቱት ህንጻ የደሴ ሙዚየም ነው በ1909 በአርመኒዎች በህንዶች እንዲሁም ደግሞ በአገሬ ሰው ዕውቀት የተገነባ ህንጻ ሲሆን ቀድሞ ጊዜ የደጃዝማች የሱፍ ብሩ መኖሪያ ነበረ ከ1973 ጀምሮ ደግሞ የደሴ ሙዚየም ሆኖ እያገለገለ ይገኛል ማለት ነው ወርቅ ነው ባይደው ወርቅ ነው ኖ የተሰራ
ኮሜዲ ሰው ያ ደሴ ከተማ ነው ሲያምር። አሁን የምንገኘው እኛ የደሴ ሙዚየም ነው። ታሪክ አለ ተብለን አዛን እያለ ነው። ኦኬ ሌላ ታሪክ አለ ተብለን ቆይ እስቲ ኧረ 77 ነው አንተዬ አታየው ማጽሙ ይኸው በራብ እኮ ነው። እናቲቱ ጠብቶ ልጅየው ጨረሰት። የኔ ታሪክ ነው። ግን በ1977 የነበረው ድርቅ ለማሳየት ይመስለኛል ቦሎ የነበረውን ድርቅ ማርያምን እኔ አላውቅም ብቻ የተጻፈ ነገር የለውም። እናትየቱ አይመስለኝም እናትየቱ ቪዲዮ ቀርጸን እንድንወጣ ሲሄዱማ አንድ ላይ ተሰሏል። ምናምር ስራ ነው የተሰራው። አሁን ሙዚየም የነበረንን ቀረጻ ጨርሰን ወዴት ነው የምንሄደው? አሁን ወደ ፒያሳ ነው የምንሄደው። ጥሬ እንጋበዝ። ጥሬ እንጋበዛለን። ከዛ ቆይተን ጥሬ ሲባል የዶሮ አይደለም ለዶሮ አይደለም ለእነሱ ነው። ያ ጥሬ ልጋበዝ ነው። አድናቂን አግኝቼ ወደዛ ልሄድ ነው። ወደዛ እንሄድና ከዛም በኋላ ደግሞ ተመልሰን ቪዲዮአችንን እንቀርጻለን፣ ፎቶ እንነሳለን፣ ዩቲዩብ እንሰራለን፣ እንፖስትላችኋለን። ከሱ ጋር ደግሞ ቲክቶክ እንሰራለን። በዛውም ፎሎ አርጉት። አውራዶ ብላችሁ ገብታችሁ ይመቻችሁ፣ ፎሎ አርጉት። አይጠየፍ ሆኖ አይጠየፍ ደርሰና በዚህ ይታያል። ከሚሴ ፍቅር ያልገባ ሰው ምን ያረጋል? ደሴ ናይስ ቁጣ አድርገናል። በቃ አጠናብረናል። እንወዳቸዋለን። እዚህ ጋር ደግሞ ልብሴን ቀያየርኩና ቁርጤን ለመጋበዝ እየሄድኩ ነው ማለት ነው። አውራ ዶሮ አለ፣ እንዲሁም ደግሞ ወዳጄ ጋባዤ ጌችም አለ ማለት ነው። እየሄድን እንገኛለን። እዚህ ጋር ስጋ ቤቱ ጋር ደረስን። አቤት አቆራረጥ! እዚህ ጋር ደግሞ የታዘዘው ቁርጣችን መጣ። በስማም ብለን በላን። በዚህ ያለቀ ተጨማሪ ምግብ በላን፣ ጠጣን፣ መረቅን፣ ተመራረቅን። ጌችዬ እግዚአብሔር ይስጥልን ብለን ወጣን። ተጋብዘን ወጣን፣ በላን፣ ጠጣን። እዚህ ጋር ደግሞ በድጋሚ ቪዲዮ ለመቅረጽ እየሄድን እንዳለ የሚያምር የፍራፍሬ መሸጫ አገኘን። እሱ ጋር ደግሞ ብርቱካን ለመግዛት ቆምን ማለት ነው። ብርቱካኑ ተመዝኖ እስኪመጣ እዚህ ጋር ደግሞ እንድንቀብሳት ተሰጠን። ገመጥ እያረኩኝ አጣጣምኳት ማለት ነው። ስለእውነት በጣም የሚጣፍጥ ብርቱካን ነው። መኪና ቆም ያቺ ታሪከኛ መኪና ዳገት እየወጣን ጸጥ አለች። ያሳልፋል። መኪናዋም ቆመች። አውራ ዶሮ ለኔ ማስቲካ ሰጠኝ። አልከፈታለ እንጂ ቶሎ በል ግባማ፣ ቶሎ በል። ተነሳች ተነሳች መኪና። ኦሮ ደግሞ እኮ ሲነዳ እኮ አይን የለውም። በስመ አብ አይጠየፍ እየሄድን እኮ ነው። አይጠየፍ ሆኖ ይታያል። ከሚሴ ፍቅር ያልገባ ባሰው ምን ያረጋል? ደሴ ወደ አይጠየፍ እየሄድን ነው። አይጠየፍ ሂደን ነበረ ግን ፍቃድ ያስፈልጋል ለመግባት ተባልን። ተመለስን። በቃ እንደገና ደሴ መጥቼ አይጠየፍን ሳልጎበኝ ሄድኩ። የመጀመሪያው ሰው ነው መሆኑ። ያኛው ነው አይቲሽ ዋናው እሱንማ ይቻላል። ዋናው ግን ይሄ ነው። ይሄን ነበር ማየት የነበረብኝ። ችግር የለውም እኮ እምቢ አሉ እኮ። ምንድነው ችግር የለውም? ማለት ነው። ነገ እናስፈቅዳለን። ይሄንን አንሽላቸው በጣም ነው። እሺ ዞ ገደል ይባላል ያ ተራራው። እዩት እንዴት እንደሚያምር። ይሄን ቤተክርስቲያን እዩት። ተክልዬን ወይ ማማሩ ያምራል። ታራው በጣም እዩት። ካይጠየፍ ከተመለስን በኋላ ሌላ ቪዲዮ ለመቅረጽ ወደ አራዳ ጢስ ተራ ነበር ነው። እንዴት እንደሚያምር ቴሌቪዥን ላይ ምናምን ዶክመንተሪዎች ላይ እንደምናየው አይነት ነበረ። እዛ ቪዲዮ እየሰራው ደግሞ የሚወዱኝ የሚያደንቁኝ ሰዎች አግኝቼ ከነሱ ጋር ፎቶ እየተነሳው ነበረ። በጣም ነበር ደስ የሚሉት። እዚህ ጋር ደግሞ እንደዚህ የምታንከተክተኝ ጉብል ሩትዬ ነች። ሩትዬን ያው ቲክቶክ ላይ ታቋታላችሁ በሚገራርም አክቲንግ እና ሊፕሲንጎቿ እና ስላገኘሁሽ በጣም ደስ ብሎኛል። አላመነችም ነበር ራሴ ነኝ ያልኳት ነው እዚህ ጋርና የኔ ፍቅር ስላገኘሁሽ በጣም ደስ ብሎኛል። ውድድ ነው ማረግሽ። ሰላም ይያልሽ ወይ አባቴ እንዴት ነህ?
ከዛም በመቀጠል ፒያሳ ደሴ የሚለው ፎቅ ሄደን ቪዲዮ እየሰራን ሁሉ ሰው እየተመለከተን ነበር ማለት ነው። በጣም ጥሩ ጊዜ ነበረ። በመቀጠል ደግሞ ደሴን ዞር ብለን ለማየት ወስነን ወደሚያምረው ወደ ሮቢት ነበር የሄድነው። ያ ደሴ ከተማ ኮሪደር ይላል። ሮቢት መንገድ ነው። እናትሽ ዴቭ አደባባይ ነው። ዴቭ አደባባይ ተብሎለታል። በስሙ ተሰይሟል። ከ158 በላይ ቪዲዮዎች የተሰሩት እዚህ ናቸው። ከዛ ከተማ አስተዳደሩ በስሙ ሰይሞለታል። እሰይ ይገባዋል። አሁን ወደ ስላሴ በር እየደረስን ነው። ስላሴ በር ነው። አባታችን ግቢ ይሄ ነው። ኦኬ። ድሮ የሚያውቀው እዚህ አካባቢ የቀበሌ ቤት ሱቆች ነበሩ። አሁን በኮሪደር ልማት እንደምታየው ይኸው እንደ ሸገሩ በአረንጓዴ ታጥሮልሻል። አሁን ህንጻው ነው እያየሽ ነው። ይሄ መግቢያው ነው ለማያውቁት ማለት ነው። እሺ ቴንኪው በጣም ሮቢት ነው ያለነው። ቴንኪው አቡነ የዋደሴን እንዴት እንደምታምር በአፍሪካ አንደኛ ነው እንዳማረባት የሌለ የሕክምና አገልግሎት የለም። ዝም ብለው ሰው አዲስ አበባ ሪፈር ይባላል እንጂ አብዛኛው ሰው እየመጡ ከአንድ ሁሉ እየመጡ እዚህ ነው ታያቸው። ቪዲዮ ልንቀርጽ ከአውራ ዶሮ ጋር ታክሲ ላይ ቪዲዮ ልንቀርጽ ሚኒስቴር ያረክበት ሹፌሩን ታታባር ግን ጀልስ እየነዳሁ